ኢንጂነር ደርባ መሸ በቅድሚያ ስለተገናኘን አመሰግናለሁ። እስኪ ስለ አሞራ ገደል ታሪካዊ ቦታ ትንሽ ታሪክ አጫውተን። እጅግ አመሰግናለሁ። ስሜ ደርባ መሸ እባላለሁ። በፎገራ ወረዳ ዘንቀበሌ ነው ተወልጄ ያደኩት። አሁን ላይ በፎገራ ወረዳ የህዝብ ግንኙነት ኃላፊ ሆኜ ነው የምሰራው። አሁን አጋጣሚ በፎገራ ወረዳ እንገኛለን። ከተገናኘን አይቀር ያው ወንድሜ ቀነው ኃይሉ የጠየቀኝን ሐሳብና ጥያቄ እጅግ በማመስገን የአሞራ ገደል ታሪካዊ አመጣጥና መንፈሳዊ የታሪክ ዳራውን ከዚህ በታች እንደሚመለከተው ለማቅረብ እሞክራለሁ። አቡነ አቢብ ወአባ ቡላ የተባሉ ጻድቅ እንግዲህ ከሮም ሀገር ሉፌ ከሚባል አውራጃ ነው የተወለዱት። የአባታቸው ስም አብርሃም ነው። የእናታቸው ስም ደግሞ ሐሪክ ይባላሉ። በተወለዱ ጊዜ ታላቅ ዛፍ በቀለና በቅጠሉ ላይም በሮማይስጥ ቋንቋ የእግዚአብሔር አገልጋይ በጽዮንም አድሮ የሚኖር ያዕቆብ ፈጣሪ ያከበረው የሚል ጽሑፍ ነው በጊዜው የነበረበት። ከካዲው ንጉስ መክሰሚያኖስ ዘመን ከሮም ወደ ኢትዮጵያ ተሰደዱ። ኢትዮጵያን እየተዘዋወሩ ሲባርኩና ሲጸልዩ ከሰው ተለይቼ ከሀገር ወጥቼ የምጸልይበት ቦታ ስጠኝ በእግዚአብሔር ፈቃድ ብለው ፈጣሪያቸውን ሲጠይቁ እግዚአብሔርን በፈቃዱ ከደረቅ ተራራ ላይ ውጣ የሚል መልአክ ላከለት ማለት ነው። ከተራራውም አወጣጡ ያለማቋረጥ እየታገለ ያው 42 ዓመት ያህል እህል ሳይበላ ውሃ ሳይጠጣ እየጸለየ ናለው ወይም ቅንጭላቱ ፈርሶ እስኪያልቅ ድረስ ለ12 ወር በራሱ ተተክሎ ኖረ የሚል ታሪክ ቢላለው። የረፍት ጊዜው ሲደርስ ወደ ተራራው የወጣው ያው እንግዲህ ጫፉ ላይ ማለት ነው። አቡነ አቢብ መልአክ ተራራው ሲወርድ ካወረዳቸው ተራራ ስር ቆመው ሲጸልዩ እግዚአብሔርም መላእክቶችን አስከትሎ ነው የመጣው። እግዚአብሔርም አባ ቡላ የሚለው ስም አቡነ አቢብ ይሁን ብሎ ሰየመለት ማለት ነው። አቢብ ማለት እንግዲህ አበብዙሃን ማለት ነው፣ የብዙዎች አባት ማለት ነው። አቡነ አቢብ ወአባ ቡላ ደግሞ የብዙዎች አባትና የብዙዎች አማላጅ ስለሆነ እግዚአብሔር ለአቡነ አቢብ እጅግ በርካታ ቃል ኪዳን ሰጥቷቸው መታሰቢያ ላደረገልህ እኔ ኃጢአቱን አስተሰርይለት ዘንድ